በዓለም ካርታ ላይ ለብቻዋ ወጣ ብላ የምትታየው አህጉርም ደሴትም የሆነችው ድንቅ ሀገር የትኛዋ እንደሆነች ያውቃሉ? ብዙዎቻችን አውስትራሊያም በካንጋሮዎቿና በኦፔራ ሃውስ ህንፃዋ ብቻ እናውቃት ይሆናል። ነገር ግን ወደዚች ሀገር ከመጓዙ በፊት የግድ ሊያውቋቸው የሚገቡ አንዳንዴም እጅግ የሚያስፈሩ እውነታዎች አሉ። ለምሳሌ በአውስትራሊያ ውስጥ ከሰው ቁጥር ይልቅ የካንጋሮ ቁጥር በከፍተኛ ሁኔታ እንደሚበልጥ ያውቃሉ? ወይስ ደግሞ ጫማውን ከማድረጉ በፊት ለምን ሁል ጊዜ ውስጡን ማየት እንዳለበት? ዛሬ በጉዟችን ማንም የማይነግሯችሁ 10 የአውስትራሊያ ሚስጥሮች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቁጥር 10 ላይ የምናገኘው የባህር ዳርቻዎች ገነት ነው። ቁጥር 10 ላይ የምናገኘው አስገራሚ እውነታ ስለ ባህር ዳርቻዎቿ ነው። አውስትራሊያ የባህር ዳርቻዎች ገነት ናት። በሀገሪቱ ውስጥ ከ10,000 በላይ የባህር ዳርቻዎች አሉ። የሚገርመው ነገር በቀን አንዱን የባህር ዳርቻ እንኳን ብትጎበኙ ሁሉንም ከተሞች ዙራችሁ ለመጨረስ ሙሉ 27 ዓመት ይፈጅባቸዋል። ዘጠነኛ የአደገኛ እንስሳ መገኛ። አውስትራሊያ ለሰው ልጅ አደገኛ የሆኑ እንስሳት በብዛት የሚገኙባት ሀገር ናት። በዓለም ላይ ካሉ 10 እጅግ ገዳይና መርዛማ እባቦች መካከል 9ኙ የሚገኙት እዚሁ አውስትራሊያ ውስጥ ነው። ለዚህ ነው በአውስትራሊያ ነዋሪዎች ዘንድ ጫማን ከማድረግ በፊት ውስጡን መፈተሽ የተለመደ ባህል ነው። ስምንተኛ ታላቁ ኮራል ሪፍ። ይህ ቦታ በዓለም ላይ ትልቁ የኮራል ሪፍ ሲስተም ነው። አስደናቂው ነገር ግን ይህ የተፈጥሮ ውበት ስፋቱ በጣም ትልቅ ከመሆኑ የተነሳ ከህዋ ወይም ከስፔስ ላይ ሆኖ በግልጽ የሚታይ በዓለም ላይ ብቸኛው ህይወት ያለው ነገር ነው። ሰባተኛ የግመል ላኪነት። ቁጥር 7 ላይ የሚገኘው እውነታ ብዙዎችን ያስገርማል። ስለ ግመል ሲታሰብ መጀመሪያ ወደ አእምሯችን የሚመጣው መካከለኛው ምስራቅ ሊሆን ይችላል። ነገር ግን አውስትራሊያ በረሃዎቿ ውስጥ በጣም ብዙ የዱር ግመሎች ስላሏት ግመሎችን ወደ ሳውዲ አረቢያ በብዛት ትልካለች። ስድስተኛ በዓለም ረጅሙ አጥር። አውስትራሊያ የዱር ውሾች ወደ ለም የእርሻው መሬት እንዳይገቡ ለመከላከል በዓለም ላይ ረጅሙ የሚባለውን አጥር ገንብታለች። ይህ አጥር ከ5600 ኪሎ ሜትር በላይ ይረዝማል። ይህ ማለት አጥሩ ከለንደን እስከ ኒውዮርክ ያለውን ርቀት ያህል ይረዝማል ማለት ነው። አምስተኛ 70% የሚሆነው መሬት በረሃ ነው። አውስትራሊያ እጅግ ሰፊ ሀገር ብትሆንም ከግማሽ በላይ የሚሆነው መሬቷ ወይም 70% ገደማ ሰው የማይኖርበት ደረቅ በረሃ ነው። ለዚህ ነው አብዛኛው የሀገሪቱ ሕዝብ በባህር ዳርቻ አቅራቢያ ባለ አንድ ሲድኒ እና ሜልቦርን ባሉ ከተሞች ብቻ
ተጨናንቆ የሚኖረው። The sun is shining bright like a colorful aurora. It paints the world in hues of orange and white and more. I'm gonna start packing my bag. ቁጥር 4 አስገራሚው ሮዝ ባህር። ቁጥር 4 ላይ የምናገኘው ቦታ ማመን የሚከብድ ነው። በምዕራብ አውስትራሊያ ውስጥ ቀለሙ ልክ እንደ እንጆሪ ወተት እንጆሪ ሚልክ እንደሚባለው ሙሉ በሙሉ ሮዝ የሆነ ባህር አለ። ቀለሙ በኬሚካል ሳይሆን በተፈጥሮ በውስጡ ባሉ አልጌዎች ምክንያት የመጣ ሲሆን ውሃውን ቀርተው ሌላ ዕቃ ውስጥ ቢያደርጉት እንኳን ቀለሙ አይቀየርም። ቁጥር 3 ንጹህ አየር የሚገኝባት ደሴት። በአውስትራሊያ ደቡባዊ ክፍል የምትገኘው የታዝማኒያ ደሴት በዓለም ላይ ካሉ ቦታዎች ሁሉ ንጹህ አየር የሚገኝባት ቦታ ተብላ በሳይንቲስቶች ተረጋግጧል። እዚህ ቦታ ላይ የሚተነፍሱት አየር ልክ እንደ አንታርክቲክ ንጹህና ያልተበከለ ነው። The sun is shining bright like a colorful. ቁጥር 2 የበረዶ ተራሮች። አውስትራሊያ በሙቀትና በበረሃ ብቻ የምትታወቅ ይመስላችኋል? በፍጹም። የአውስትራሊያ ተራሮች በክረምት ወቅት ከስዊዘርላንድ ተራሮች በላይ በከፍተኛ የበረዶ ክምችት ይኖራቸዋል። ሰዎችም ለስፖርት ይጎበኙታል። ወደ መጀመሪያውና ወደ አንደኛው ወደ አስቀመጥነው ስናልፍ ጥንታዊው የሰው ልጅ ስልጣኔ። እናም ቁጥር 1 ላይ የምናገኘው የአውስትራሊያ ቀደምት ነዋሪዎችን ነው። የአቦርጂናል ባህል ከ60 ሺህ ዓመታት በላይ ዕድሜ ያለው ሲሆን በአሁኑ ሰዓት በዓለም ላይ ካሉ እጅግ ጥንታዊ ሳይቋረጥ እስከዛሬ ከዘለቁ የሰው ልጅ ስልጣኔዎችና ባህሎች መካከል ቀዳማዊ ነው። እንግዲህ አውስትራሊያ እንዲህ አይነት ድንቅ አስገራሚና እንግዳ ነገሮች የተሞላች ሀገር ናት። ከነዚህ 10 አስደናቂ እውነታዎች መካከል እናንተን ይበልጥ ያስገረማችሁ የትኛው ነው? እኔን ግን ቁጥር 4 ላይ ያለው የሮዝ ባህር ተፈጥሮ በጣም ነው ያስገረመኝ። እናንተም ሀሳባችሁን ኮሜንት ላይ በነፃነት ጻፉልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አግዙት። እንዲህ አይነት በዓለም ዙሪያ ያሉ አስገራሚ የጉዞ መረጃዎችን ሁልጊዜ ለማግኘት ቻናሉን አሁኑኑ ሰብስክራይብ ያድርጉ። በቀጣይ የትኛውን ሀገር እንድጎበኝ ትፈልጋላችሁ? በኮሜንት ጠቁሙኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሆኑ።